እነዚህ አውሬያዊ ፍጡራን ቂያማ ቀን ከመድረሱ በፊት ስለሚያደርሱ ከፍተኛ ጥፋት በተለያዩ ሐዲሶች ላይ ተጠቅሷል። ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ኹጥባ እያደረጉ እናንተ ጠላት እንደሌላችሁ ትናገራላችሁ፣ ነገር ግን ያጁጅ እና ማጁጅ እስኪመጡ ድረስ ቢሆን እንጂ ጠላትን መዋጋታችሁን አታቋርጡም። ሰፊ ፊት፣ ትናንሽ አይን፣ ቡናማ ጸጉር ያላቸው፣ ፊታቸው በቆዳ የተሸፈነ ጋሻ የሚመስል በማለት ተናግሯል። አቡ ሁረይራ ባስተላለፉት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ያጁጅ እና ማጁጅ በየቀኑ ግድግዳውን ይቆፍራሉ። የፀሐይን ብርሃን በግድግዳው ቀዳዳ ለማየት ሲቃረቡ መሪያቸው ተመለሱ፣ ነገ እንቀጥለዋለን ይላቸዋል። ከዚያም አላህ ሱብሓነሁ ወተዓላ ግድግዳውን እንደነበረው ያስተካክለዋል። አላህ ሱብሓነሁ ወተዓላ ወደ ሰዎች ሊለቃቸው ሲፈልግ ግን እንደተለመደው ይቆፍራሉ። የፀሐይ ብርሃንን ሲያዩ መሪያቸው ተመለሱ፣ ነገ ኢንሻአላህ እንጨርሰዋለን ይላቸዋል። በማግስቱም ሲመለሱ ግድግዳውን ካቆሙበት ቦታ ላይ ያገኙታል። ከዚያም ሰብረውት ይወጣሉ፣ ከተራሮች ሁሉ ይፈሳሉ ብለዋል። አሁን ወደዚያ ጨለማ ቀን ሁሉም ነገር ወደሚፈጸምበት ቀን እንምጣ። ግድግዳው የሚፈርስበት ቀን። ከዚያ በኋላ ያሉ ክስተቶች በሙሉ የሚፈጸሙት አላህ ሱብሓነሁ ወተዓላ በሚያውቀው ጊዜ ብቻ ነው። ከብዙ ትላልቅ ክስተቶች በኋላ ነቢዩላህ ኢሳ አለይሂ ሰላም ዳግም ወደ ምድር ተከስተው ከነገሱ በኋላ የደጃል ፈተና ከተጠናቀቀ በኋላ ምድር ላይ ሰላም ከሰፈነ በኋላ ያ ጊዜ ይመጣል። አላህ ሱብሓነሁ ወተዓላ ፍቃዱን ይሰጣል። ግድግዳውን ይፈርሳል። ያጁጅና ማጁጅ ይለቀቃሉ። ለሺዎች ዓመታት ያህል ያጁጅና ማጁጅ ህዝቦች ባሉበት ቦታ በመራባት ቢሊዮኖች ሆነው የምድርን ገጽ ለመውረድ ሲዘጋጁ ቆይተዋል። በየቀኑ ሲቆፍሩ ዛሬ ይበቃል፣ ነገ እንቀጥለዋለን ይሉ ነበር። በማግስቱ ሲመለሱ ግን ግድግዳው እንደነበረው ይጠነክር ነበር። ነገር ግን እነርሱ ከሚለቀቁበት ቀን በፊት አንደኛው ዛሬ ይበቃል፣ ነገ ኢንሻአላህ እንቀጥለዋለን ይላቸዋል። ኢንሻአላህ የሚለው ቃል የመፈቻቸው ቁልፍ ይሆናል። እንደሚታወቀው የያጁጅና ማጁጅ ህዝቦች ከሃዲያን ናቸው። በአንድ ዘገባ መሰረት ነቢዩ ሰለላሁ ዐለይሂ ወሰለም በኢስራእና ሚዕራጅ ጉዞአቸው ወቅት ያጁጅና ማጁጅን አግኝተው ወደ እስልምና ቢጠሯቸውም እነሱ ግን እምቢታቸውን ገልጸዋል። ነገር ግን በዚያች ቀን ኢንሻአላህ የሚለው ቃል ከአፋቸው ይወጣል። ያ ቀን በዙልቀርነይን ተገንብቶ የነበረው ግድግዳ ይፈርሳል። ያጁጅና ማጁጅም ከየአቅጣጫው ይወጣሉ። ሁሉንም ነገር እያወደሙ በምድር ላይ ይሰራጫሉ። ያገኙትን የውሃ ምንጭ ሁሉ ጠጥተው ያደርቁታል። ብዙ ሰዎችን ስለሚገድሉ በምድር ላይ ጥቂት ሰዎች ብቻ ይቀራሉ። ነቢዩላህ ኢሳ አለይሂ ሰላም አንድ ዕቅድ ያወጣሉ።